የነጻነት ባሮች ክፍል 39 ከጉንበሳው ቀና ሳይል በቁልቋሎቹ ክፍተት አይኖቹን ላከ። አንዲት ጂንስ ሱሪ የለበሰች ሴትና ሁለት ወንዶች ቆመው ሲያወሩ በጨረቃዋ ደብዛዛ ብርሃን ረዳትነት ተመለከተ። ከምን የተነሳ እንደሆነ ባይታወቅም ሴቷ አባዲትን መስላ ታየችው። በዚህም ትንፋሹ ቁርጥ ማለት ጀመረ። ግና ጊዜ አላጠፋም። በፍርሃት የተረበሸ አእምሮውን ፊት ሳይሰጥ ሐሳቡን እንደምንም አሰባሰበና ላለመታየት እየተጠነቀቀ በድመታዊ እግር ተጠጋቸው። ወጣቶቹን ከዚያ በፊት አይቷቸው አያውቅም። የጉዞ መሰል ሻንጣም አንጠልጥለዋል። ለክፉ እንደማይሰጡት ወዲያውኑ ከሁኔታው ተረዳና ዘና ባለ መንፈስ የሚባባሉትን ያዳምጥ ገባ። እንግዲህ ሙቅ ካለ ደህና ቦታ ትንሽ ረፍ እንበል አለ ከመካከላቸው አንዱ በእድሜ ጠና ያለውን። ነገ ከዚህ በስንት ሰዓት ነው መንገድ የምንጀምረው? ሴቷ ጠየቀች። ነገ ማታ አዲግራት ማድረስ ስላለብን ያው ከዚህ 10 ሰዓት መንገድ እንጀምራለን። እንደገና ጠና ያለው ሰውዬ መለሰላት። ግን እርግጥ ነው ነገ አዲግራት እናድራለን? ሴቷ መልሳ ጠየቀች። ሴቶች ስትባሉ እንዲያው በተፈጥሯችሁ ተጠራጣሪዎች ናችሁ። ስራዬ ስለሆነ አታስቢ የኔ ልጅ። አንቺን የመሰለ ማት ሴቶች እስከ አዲግራት የሸኘው ልምድ ያለኝ ሰው ነኝ። ወንዶችንስ? ወንዱ ነበር ለመጀመሪያ ጊዜ ተናገረው። ወንዶች እንኳን በብዛት አላጋጠሙኝም። ከወንዶች ይልቅ ሰዋን ፈርተው ወደ መሃል ሀገር ይቅርታ ወደ አዲስ አበባ የሚፈረጥጡ ምናልባት ሴቶች ስለሚበዙ ሊሆን ይችላል። ሳዋን ከመፍራት ብቻ አይደለም እኮ ብዙ ሰዎች ተደብቀው ወደ ኢትዮጵያ የሚሸሹት። አንዳንዶቹ እስኪ ዝም በል። እዚህ አካባቢ የሆነ ነገር ሲንቀሳቀስ ሲሰማችሁ? ድምፁን ሰምታ ኖሮ ሴቷ በፍርሃት በርግጋ ምንድነው አለቻቸው በለቅሶ ዜማ። አይዞሽ አትፍሪ፣ ለጥንቃቄ ያህል ነው እንጂ እንኳንስ በድቅድቅ ሌሊት በቀንም ሰው ዝር አይልበትም። ይህ ስፍራ አይዞሽ፣ ምናልባት ውሾች ይሆናሉ። ስለ ሳዋ አገልግሎት ጉዳይ አንስተው መነጋገር ሲጀምሩ ሳሙኤል ከዚያ በላይ መስማት ስላልፈለገ ወደ ነበረበት ቦታ ለመመለስ የወደቀ የበለስ ፍሬ ረግጦ ባሰማው የፍጭታ ድምፅ ነበር ሶስቱ ሰዎች ሊደናገጡ የቻሉት። ከጧቱ 3 ሰዓት ቢሆንም ፀሐይዋን አትበሳለች። ገና ብቅ ከማለቷ ነበር እሳት መጥፋት የጀመረችው። ለሳሙኤል ግን የሌሊት ያህል ነበረች። እንዲያውም ፊቷን አጨፍግጋ የምታዛጋ ነበር የመሰለችው። የሌሊቱን ቀዝቃዛ አየር ክፉኛ ሲጠብሰው ላደረ ሰውነት፣ በተለይ ደግሞ ሲነጋጋ አካባቢ ጀምሮ ተከታታይ 3 ሰዓት ያህል ሲነፍስ የነበረው ብርዳማ ንፋስ ያለ ርህራሄ ለሸነቆጠው ገላ በእርግጥ ምንም አይደለችም። እቺ እንዲህ ስትንተገተግ እንደ ነሐስ ቀልጣ የምትፈስ የምትመስለው የጧት ፀሐይ ለእንደ ሳሙኤል አይነቱ የተኮማተረን ሰውነት ለማፍታታት አቅም የላትም። እስካሁን ድረስ አጥንቱን እየቆረጠመው የሚያሰቃየውን ሽባ አድርጎ አላላውስ ያለው የማለዳ ቅዝቃዜ ከተንገለጠጠ የከሰል ፍም ላይ ቢጠበስ እንኳን የሚጠቅመው አይመስለው። ሳሙኤል ተወልደ በሐዲሽ አዲ በኩል አድርጎ መደበር ተብሎ የሚጠራውን ሰፈር የምትወስደውን ቀጭን መንገድ ይዞ ቁልቁል ወረደና ከጎዳናው ዳር ሲደርስ ቆም ብሎ ግራ ቀኙን ማተረ። በቀኝ በኩል ከ10 እርምጃ ርቀት ላይ አንዲት ሞቅ ደመቅ ያለች ሱቅ ወለል ብላ ታየችው። ከበሯ ፊት ለፊት ለውጭ እይታ አመቺ በሆነ ባንኮኒ ላይ ጥቁር የስልክ ገፎ ተቀምጦበታል። ሳሙኤል አላመነታም። በረጅሙ ተራምዶ ዘው ብሎ ከሱቁ ገባ። ከባንኮኒው በስተጀርባ ወንበር ላይ ተቀምጦ ትኩስ ዳቦ በፉል እያላመጠ ሀዳስ ኤርትራ የተሰኘ የኤርትራ መንግስት ጋዜጣ ሲያነብ የነበረው ወጣት ሳሙኤል በገባ ጊዜ ጋዜጣውን ወርውሮ ከተቀመጠበት ተነሳ። ሳሙኤል ሞቅ ያለ ጧት ሰላምታ አስቀድሞ ስልክ መደወል ይቻላል እንደሆነ በትህትና በተሞላበት አኳን ጠየቀ። ከተማ ውስጥ ከሆነ ይቻላል አለ ወጣቱ ባለሱቅ በነቃ መንፈስ ፈገግ ብሎ። እንብላ። ጧት 12 ሰዓት ላይ ከመቃብሩ የበላው
የቁልቋል በለስ እስካሁን ድረስ አልተነቃነቀም ነበርና ሳሙኤል ግብዣውን ሳይቀበል ቀረ። አመሰግናለሁ። ሳሙኤል ለትንሽ ጊዜ ሲያስብ ቆየና መነጋገሪያውን አንስቶ የሚፈልገውን ቁጥር ደወለ። በዚህን ጊዜ ወጣቱ ዳቦን እያላመጠ ጋዜጣውን ማንበብ ቀጥሎ ነበር። ከጥቂት ሰከንዶች በኋላ ከሌላኛው የስልክ ሽቦ ጫፍ መልስ አገኘ። ሳሙኤል ቀልጠፍ ብሎ እባክዎትን ፕሬዝዳንት ኢሳያስን ነበር አለ ባልተለመደ አይነት ድምፁን ከፍ አድርጎ። ወጣቱ ሰምቶ ኖሮ ከጋዜጣው ላይ ቀና አለና በመገረም አይኖቹን ሳሙኤል ላይ አፈጠጠ። ሳሙኤል ያሰበው በከፊል እንደተሳካለት ያረጋገጠውን በዚህ ጊዜ ነበር። ደዋዩ ማን ልበል? ሳሙኤል አሁንም ወጣቱን እያየ ማንነቱንና የሥራ መደቡን ኮስተር ብሎ በተለመደው ጆት ገለጸ። ወጣቱ ይበልጥ የተገረመ መምሰሉ ከገጽታው ላይ በግልጽ ይነበብ ነበር። ከጥቂት ቆይታ በኋላ ከፕሬዝዳንቱ ጋር መስመር ላይ ተገናኙ። ሁለቱም የልባቸውን በልባቸው ይዘው ለ2 ደቂቃዎች ያህል ልክ እንደሚዋደዱ ባልንጀራሞች በሰላምና በፍቅር ተነጋገሩ። ከአንገት በላይ ተሳሳቁ። ስለ ጤንነታቸውና ስለ ደህንነታቸው ስላላቸው በጎ ምኞትም ተገላለጹ። ከ36 ሰዓታትና ከ45 ደቂቃ በላይ ተጠፋፍተው ስላሳለፉትና ስለከራረሙት ጊዜያት ተጠያየቁ። በዚህ ሁኔታ የድብብቆሹ ሰንሰለት ሳይበጠስ ለ2 ደቂቃዎች ያህል ዘለቀ። በ3ኛው ደቂቃ ላይ ግን ድብብቆሹ እንደማያዋጣቸው ቀድመው የተረዱት ፕሬዝዳንቱ ተረቱ። ድንገት አቅጣጫቸውን ስተው ለስለስ ባለ አንደበት ሁሉንም ነገር ነገሩት። ባላሰቡትና ባልተዘጋጁበት ሰዓት ደውሎ ጉዳ እንደሰራቸው አፍነው ሊቆጣጠሩት ባልቻሉት ግራ መጋባት እንደተደናገጡ ከድምጻቸው ርግብግቢት በቀላሉ መረዳት ይቻል ነበር። ሳሙኤልም ቢሆን ሚስጥሩን እንዲህ እንደቀልድ ይፍረጠረጣል ብሎ ተስፋ ባለማድረጉ ከእሳቸው ይብስ ግራ ተጋብቶ በሰማው ሚስጥር ክብደት እጅግ ተደናግጦ ይታይ ነበር። ሳሚ በቅድሚያ ያጅላጅል አለቃ ስልጣኑን መከታ አድርጎ በአጉል ጥላቻና ምቀኝነት ተነሳስቶ ቸኩሎ ላደረሰብህ እንግልት ከልብ ማዘኔን ልገልጽልህ እወዳለሁ። ካሁን በኋላ ግን ዝንብህን እሺ የሚል ሰው ስለሌለ አትጨነቅ እሺ። አፋኞቹ በራሳቸው ሳይሆን በሰው ትዕዛዝ የሚመሩ ወሮበሎች መሆናቸውን ስለማውቅ አልጨነቅም ክቡር ፕሬዝዳንት አለ ሳሙኤል ለስለስ ብሎ በለበጣ ድምጽ። ፕሬዝዳንቱ እንዳልሰሙ ሆነው ንግግራቸውን ቀጠሉ። እድሜክ ሙሉ የጨረስከው ለሀገራችን ሰላምና ደህንነት እስከሆነ ድረስ ማንኛውንም ሚስጥር የመስማትና የማወቅ መብት አለ። ምንጊዜም ካንተ የምደብቀው ሚስጥር እንደሌለኝና እንደማይቻለኝም ስለምታውቅ ይህ ያጣላናል ብዬ አላስብም። ጥያቄው ሚስጥሩን ለምን ሰማህ አይደለም። እርግጥ ግልጽ ሆነን ከኛ ጋር ቁጭ ብለህ መነጋገርና መምከር ስትችል እንደ ውጭ ጠላት ተደብቀ መስማትክ መጠነኛ ቅሬታ እንዳሳደረብኝ አልደብቅም። ቢሆንም ከጠበቀው ግንኙነታችን አንጻር ሲታይ ለዚህ ቀላል ስህተት ስትል ይቅርታ እንድትጠይቀኝም አልፈልግም። ተገቢም አይመስለኝም። አላወቅም እንጂ ቸኩለህ እንጂ ካንተ ጋር ልመካከርበት አጀንዳ ይዤበት ነበር። አመሰግናለሁ ክቡር ፕሬዝዳንት። የሆነ ሆኖ ይህ ብቻውን በመካከላችን ስር የሰደደ መሪር ጥላቻ ያሳድርብናል ብዬም ስለማላስብ አሁን ካንተ የምፈልገው አንድ ነገር ብቻ ነው። ይኸውም ጉዳዩን ልባት እስኪያገኝ ድረስ ለማንም ተንፍሽ እንደማትል ለነጻነታችን ሲሉ በተሰዉ ታጊዎቻችን ፊት ቆመ ቃል እንድትገባልኝ ነው። ሚስጥሩን ከባድና አደገኛ ስለሆነ ከዚህ የተሻለ አማራጭ ጠፍቶኝ እንጂ ታማኝ አይደለህም ማለትም እንዳልሆነ ተረዳኝ። የጠረጠርኩ መስሎ እንድትከፋብኝም ስለማልፈልግ ነው እንዲህ ማለቴ። ከዚህ በተረፈ ለተሰማኝ መጠነኛ ቅሬታ ቦታ እንደማልሰጠው ላረጋግጥልህ እወዳለሁ። ነገሩ የገባው ለመሆኑ ራሱን ታችና ላይ በማነቃነቅ የሚነገረውን በጽሞና ሲያዳምጥ የቆየው ሳሙኤል በስተመጨረሻ መልካም ሲል ተነፈሰ። አሁን ነገሩ ግልጽ ሆኖልኛል። ይህንን ነበር ማወቅ የምፈልገው። እንዳልከኝ ለማድረግ እሞክራለሁ። አሁን ቢሮዬ ድረስ ልትመጣልኝ ትችላለህ? በደስታ። ምን ገዶኝ? እየቀለድክ ነው እንዴ? ምን ቆርጦኝ ክቡር ፕሬዝዳንት? ለምን እስቀልዳለሁ? አንተ ስታስበው አገሬን ለባዕዳዎች ጠላቶች አሳልፈ የምሰጥ ይመስልሃል? ከዚህ በላይ ምን ማለት እንዳለብኝ አላውቅም። ለምታደርገው ሁሉ ለእናት ሀገር ስትል እንጂ ለኔ ብለህ አይደለም። ስለዚህ አንተን ለማግባባት ብዙ መድከም ያለብኝ አይመስለኝም።
ካመንከኝ ምን ጊዜም ላንተ በሩ ክፍት ነው። ካላመንክም ያዋጣኛል የምትለውን ሁሉ አድርግ። ለምትወስደው እርምጃ ተጠያቂው አንተ ብቻ መሆንን ግን አትርሳ። አረሳም ጌታዬ። ደሞስ በደንብ ስለማምንህ ከቃል አልወጣም። እኔና አለቃዬ ምጽዋ ላይ ሆነን ለምናካሄደው የቦክስ ጨዋታ ዝግጁ እስከሆንኩና ትዝ ባለኝ ቁጥር አንተን ማመኔን እገፋበታለሁ። ሳሙኤል ስልኩን ከቦታው ላይ አኖረና ለጥቂት ሰከንዶች ቆሞ ማሰብ ጀመረ። አዲስ አበባ መደወል ፈልጓል። ከልጁ አጠገብ ምንም ማውራት ባይችልም ሙከራ እንደማይከፋ ግን ተገንዝቧል። ስለዚህ ልጁን በቀላሉ አሳመነና ማስታወሻ ደብተሩን አውጥቶ ወደ አዲስ አበባ ደወለ።